እዚህ የመጣሁት ለመፎከር ወይም ፍሌክስ ለማድረግ አይደለም። ጀለሲ እኔ ለራሱ እሱ መኪና እንደሚቀየረው ልብስ አልቀየርም። ይቻላል ልዩ ስለሆንኩ አይደለም፣ ግን ተስፋ ለመቁረጥ ፈቃደኛ ባለመሆን ቀለም ከመቀባት በፍላይ ኤሚሬትስ $800,000 ቪአይፒ ፍላይት በሸነና ያለ እስከመሄድ ደረሰ። ኢትዮጵያዊ የ23 ዓመቱ የፎሬክሱ ንጉስ ወጣቱ ሚሊዮነር አኑር ኤክሲ ስናይፐር ብዙዎች በሱ ውስጥ አላማን፣ ጽናትና አልሸነፍ ባይነትን አይተንበታል ያሉለት ቤተሰብ ዩቲዩብ ጀምረናል። ጸዴ ቪዲዮዎች ብቻ ፖስት ይደረጋሉ። ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ አለ። ህዝቤ በሞቀው አልጋው ላይ ህልሙን እንደ ኔትፍሊክስ ሲሪስ ሲኮመኩም እሱ ግን አንገቱን ደፍቶ አይኖቹን ባቅረው በትሬኒንግ ቪው ቻርቶች ላይ ተደፍቶ እንደ ባሪያ ሰርቶ እንደ ንጉስ መኖር የቻለው ኤክሲ ስናይፐር ከአዳማ ወደ አዲስ አበባ ከዛም ጥሩዙም ዲክታውም ወደሚሄድባት ዱባይ መኖሩን አድርጎ ሊማሊሞን ያስናቀውን ችግሩን አልፎ ሬንጅ ሮቨር ነሽ ላምበርጊኒ ነሽ እያለ ላይፍን ጃስ የሚላት ወጣቱ ሚሊዮነር ታዲያ የሀገሬ ህዝብም ህልሙ ተጸንሶ ህልሙን እውን ሲያደርግ ቢያዩት እሱም በዩቲዩብ ከ102,000 በላይ በኢንስታግራም ከ58,000 በላይ በቲክቶክ ከ134,000 በላይ ተከታዮችን ማፍራት የቻለ ታዲያ ሲያልፍለት የነበረበትን ሳይረሳ ሀገሩ ተመልሶ ለብዙዎች መቆም የቻለው ህይወት ጠንካራ በትሯን አሳርፋበት እሱ ግን መስሜ ጥጥ ነው ምንም ነው ማልሰማሽ ብሏት ላይፉን እንደ ፈንዲሻ ያፈካው የ23 ዓመቱ ወጣቱ ኢትዮጵያዊ ሚሊዮነር ኤክሲ ስናይፐር አኑር። ይህንን ልነግራችሁ ነው የመጣው። ይቻላል